እስልምና 2 3 4 5 6 7 አይሆንም። እስልምና አንድ ነው። በአላህ ላይ ስላለን እምነት ከሆነ አንድ ነው። ያኒ ተንዚህ ነው፣ ምንም ጥርጥር የለው። የዚህ ተቃራኒ አላህን ከቦታ ከአቅጣጫ ከቆዳ ከስጋ ከአጥንት ከእጅ ከእግር ከፊት ይሄ ለሕም ዓዝም አጥንት ከሆነው ስጋ ከሆነው አካል ከሆነው ነገር አላህን ማጥራት ምንም አይፈልግ ነው ብሎ ማመን ይሄ እስልምና። ከመክሉቃቶቹ አይፈልግም። ሰማይ አይሸከመውም፣ ዓርሽ አይሸከመውም፣ መላኢካዎች አይሸከሙትም። እሱ ነው ዓለሙን እያስተናበረ እየጠበቀ ያለው እሱ ነው ብሎ ማመን እስልምና ነው። የዚህ ተቃራኒ እስልምና አይሆንም። አላህን ከጃይ ማድረግ፣ ፈላጊ ማድረግ፣ ሸክም ማድረግ፣ የሚወጣ የሚወርድ ማድረግ፣ ባት ያለው ነገር ማድረግ፣ ጭን ያለው ነገር ማድረግ፣ እጅ ያለው ነገር ማድረግ ወልዒያዙ ቢላህ። አንዳንዶች ከፍ ብለው በቃ የሰው ልጅ በእሱ አምሳል ነው የተፈጠረውና እሱን ነው የሚመስለው እስከ ማለት የደረሱ ሰዎች ስላሉ ማለት ነው። ይሄም እኩል ነው፣ ይሄም እምነት ነው አይባልም። ይሄም ተውሂድ ነው አይባልም። የኛው ኩፍር ነው፣ ضلال ነው፣ ይሄ ሐቅ ነው። ስለዚህ ሰዎች ዝም ብለው በጅህልና የዳኛ ቦታ የአስተራቂ ቦታ የሽማግሌ ቦታ አስቀምጠው ራሳቸውን እኔ ከየትኛውም ወገን አይደለሁም የሚሉን ይደመጣሉ። ከፊሎች ደግሞ በቃ ተስማምታችሁ ቆም ይችላልላችሁ። ተስማምታችሁ ሲባሉ የጠመመውን ቀና ለማለት ፈልገውበት አይደለም። እንደዛ ሲሉ የሳተው ይመለስ አይደለም። አዎ አንዳንዴ መስማማት የተሳሳተው በመመለስ ሊሆን ይችላል። አንዳንዴ ደግሞ በቃ አንተም ያዝከውን ይዘሃል ተብሎ ሊሆን ይችላል። እንደ እስልምና የመዛሂብ ኺላፍ ቢሆን አንተ በመዝሀብ ይባላል። ይሄ ግን በጣም የጠለቀ ዋናውን መሰረት ማዕሪፈቱላህ የሚባለው መሰረት የሚንድ ስለሆነ ተሽቢህ እስልምና ሊሆን አይችልምና ሰዎች እንዲለዩትም ያስፈልጋል። እንዲያውቁትና ካወቁት ሐቅ ለመከተል ያገዛቸዋል። አንዳንዶች ከዚህ በፊት አንስቼዋለሁ የግል ጸም ይመስላቸዋል። ለዛ ነው እንደ ትልቅ ሰው ራሳቸውን ቆጥረው እስኪ እናስተርቃችሁ ብለው ለመምጣት ይሞክሩ ሰዎች ማለት ነው። አንዳንዶች ደግሞ የቡድን ጸብ አድርገው የሚወስዱት አሉ። እንት በቃ የዚህ ድርጅት እንትን ስለሆንክ የተቋሙ ባለቤት ስለሆንክ ተቋምን ለማስከበር የሚመስላቸዋል። ጉዳዩ ግን በጣም ከዚህ የሰፋ ነው። ለአላህ ክብር ነው፣ ለአላህ ሱብሓነሁ ወተዓላ ዐዘማ ነው። እኛ ዲፋዕ እያደረግን እየተከላከልን ያለ ነው። አላህን ጂስም አታርጉት፣ አላህን አትሳደቡ። መን የቁል ኢነላሃ የጅሊሱ ዐለል ዐርሽ ፈቀድ ሸተመ አላህ። አላህ ዓርሽ ላይ ይቀመጣል ይደላደላል ያለ ሰው አላህን የሚሳደብ ሰው ነው። አላህን የሚሳደብን ሰው ደግሞ መክሮ መመለስ ግድ ነውና ሐቁን ሰዎች ማወቅ አለባቸው።